ስልካችሁ ላይ የማታውቋቸውና የተደበቁ 5 ሲክሬት ኮዶችን ከነጥቅማቸው ነግራችኋለሁ። ስለ የመጨረሻውን ግዴታ ማወቅ አለባችሁ። ይመቻችሁ። የመጀመሪያው ሲክሬት ኮድ ስልካችሁ ዋይፋይ ኮኔክት አላረግም ካላችሁ የምትጠቀሙት ነው። እሱንም ለማግኘት ስልካችሁ መደወያ ላይ ትገቡና ስታር መሰላል 2663 መሰላል አርጋችሁ ትነካላችሁ። ከዛ ይወጣላችሁ ጋር ሪፍሬሽ ዋይፋይ ቨርዥን ምትለዋን ትነኳታላችሁ። ከዚህ በኋላ ስልካችሁ ሪስታርት ያደርግና ዋይፋያችሁ ወደ ነበረበት ይመለሳል፣ ኮኔክት ማድረግ ይጀምራል ማለት ነው። ሁለተኛው ደግሞ ባትሪ ቶሎ እያለቀ ካስቸገራችሁ የምትጠቀሙት ኮድ ነው። ይሄ ኮድ ስታር መሰላል 9900 መሰላል ብላችሁ ትነኩና ይመጣላችሁ ሲስተም ደምፕ የሚለው ውስጥ ወደ ታች ትወርዳላችሁ። እታች ላይ እንደምታዩት ባትሪ ስታትስ ሪሴት ምትላለች፣ እሷን አንድ የተነኳታላችሁ። ይሄ ምንድነው የሚያደርግላችሁ? እስከዛሬ ስልካችሁ ስለ ባትሪያችሁ የሰበሰበውን ኢንፎርሜሽን ያጠፋና ድጋሚ በአዲስ ኢንፎርሜሽን ይሞላል። ይሄ ደግሞ ባትሪያችሁ ቶሎ እንዳያልቅ ይረዳችኋል ማለት ነው። ሶስተኛው ደግሞ የተለያዩ የስልካችሁ ፋንክሽኖችን ቴስት የምታደርጉበት ነው። ይሄንንም ለማግኘት ስታር መሰላል 0 ስታር መሰላል ታደርጋላችሁ። ከዚህ በኋላ ነጭ ስክሪን ይመጣላችሁና የተለያዩ ነገሮችን ቴስት እንድታደርጉ ያሳያችኋል። የስልካችሁን ስፒከር፣ ቫይብሬሽን፣ ሴንሰሮች፣ የተለያዩ ነገሮች በዚህ ኮድ አማካኝነት ቴስት ማድረግ ትችላላችሁ። አራተኛው ደግሞ የስልካችሁን ሃርድዌር እና ሶፍትዌር ቨርዥኖች እንዲሁም ደግሞ ስልካችሁ የተከፈተበትን ዓመተ ምህረት ያሳያችኋል። ይህንንም ለማግኘት የምትጠቀሙት ኮድ ስታር መሰላል 12580 ስታር 369 መሰላል ስታደርጉ እንደምታዩት አይነት የሶፍትዌር እና የሃርድዌር ቨርዥናችሁን እንዲሁም ደግሞ ስልካችሁ ለመጀመሪያ ጊዜ የተከፈተበትን ዓመተ ምህረት ቀንና ወር ያስቀምጥላችኋል ማለት ነው። ብራቮ ቦስ ብራቮ። የመጨረሻው ደግሞ ስልካችሁ ወደ ሌላ ሰው ፎርዋርድ እንደተደረገ ወይ ደግሞ በእናንተ አባባል እንደተጠለፈ የምታውቁበት ነው። ይሄንም ለማግኘት ስታር መሰላል 62 መሰላል አርጋችሁ ትደውላላችሁ። ከዚህ በኋላ እንደምታዩት ኮል ፎርዋርዲንግ ብሎ የተለያዩ አማራጮችን ያመጣላችኋል። እዚህ ጋር ያሉት በሙሉ ኖት ፎርዋርደር ካሉ ስልካችሁ ወደ ሌላ ሰው ፎርዋርድ አልተደረገም ወይ ደግሞ አልተጠለፈም ማለት ነው። እነዚህ ስልካችሁ ላይ የሚገኙ ሲክሬት ኮዶች እንደተመቻችሁ በጣም እርግጠኛ ነኝ። ከተመቻችሁ ደግሞ ላይክ እና ፎሎ ማድረግ አትርሱ። ይመቻችሁ። ፒስ